ሳልማን ካን በህንድ ተዋናያን ውስጥ እጅግ ተወዳጅ እና ከፍተኛ ገቢ ካላቸው ኮከቦች አንዱ ነው። በሶስት አስርት ዓመታት የፊልም ህይወት ውስጥ የህንድ ፊልም ኢንዱስትሪን በማይታመን ሁኔታ ቀይሯል። ሳልማን ካን በዲሴምበር 27 1965 በህንድ ማዲያ ፕሬዲሽ ኢንዶር ከተማ ተወለደ። ሙሉ ስሙ አብዱል ረሺድ ሳሊም ሳልማን ካን ነው። እሱ የታወቀው ታዋቂው የህንድ ፊልም ጸሐፊ ሳልሚ ካን እና የመጀመሪያ ሚስታቸው ሱሺላ ቻርጋ ሳልማ የበኩር ልጅ ነው። ሳልማን ያደገው ሙስሊም አባትና ሂንዱ እናት ባላቸው ቤተሰብ ውስጥ ሲሆን በሁለቱም እምነቶች ውስጥ አድጓል። አባቱ በ1981 ተዋናይቷን ሄለን ሲያገቡ በቤተሰብ ውስጥ አለመግባባት ተፈጥሮ ለብዙ ዓመታት ቆይቷል። የሳልማን አባት ከአፍጋኒስታን ወደ ህንድ የመጡ ፓሽቱ ዝርያ ናቸው። እናቱ ደግሞ ዶግራ ራጁፓታ ናቸው። እሱ ሁለት ወንድሞች አሉት፣ አርባዝ ካን እና ሶያል ካን። እንዲሁም ሁለት እህቶች አሉት፣ አልቪራ ካን እና አግኒቶራና ጉዲፈቻ እህቱ አርፒታ። ትምህርቱን በሙምባይ ሴንት ስታኒስላስ ሁለተኛ ደረጃ ትምህርት ቤት ተከታትሎ ከዛም በሴንት ቫዥያራ ኮሌጅ ገብቶ አቋርጧል። 1988 እስከ 1993 የመጀመሪያ እና ብቃት። ሳልማን በ1988 ቢዊ ሆቱ ሃይሲ በተሰኘው ፊልም በረዳት ተዋናይነት ጀመረ። በ1989 ደግሞ በሱራጅ ባራጃቲያ በተሰራው ሜን ፕያር ኪያ ፊልም የመጀመሪያ ዋና ተዋናይ ሆነ። ይህ ፊልም እጅግ ተሳክቶ ለሳልማን የመጀመሪያ በፊልም ፌር ሽልማት አስገኝቶለታል። በ1991 ሳጃን ፊልም ላይ ተጫውቷል። በ1990ዎቹ መጀመሪያ ላይ ግን ብዙ ፊልሞች አልተሳኩም ነበር። በ1994 ሁም አፒኬ ሃይካውን ፊልም ከቀዳሚው የበለጠ የተሳካ ሲሆን በወቅቱ እጅግ ከፍተኛ ገቢ ያስገኘ የህንድ ፊልም ሆነ። በ1995 ካራን አርጁን ከሻሩክ ጋር ተጫውቶታል። በ1998 ኩች ኩች ሆይታይ ፊልም ላይ ባሳየው ተዋናይነት ሁለተኛ የፊልም ፌር ሽልማት አግኝቷል። በ1999 ሶስት የተሳኩ ፊልሞች ሰራ። ሁም ሳት ሳታይን፣ ቢዊ ናምበር 1 እና ሁም ዲልዲቹኩ ሳናም። ከ2000 እስከ 2009 ተለዋዋጭ ስኬቶች። በዚህ ወቅት አንዳንድ ፊልሞቹ ተሳክተው ሌሎቹ ደግሞ አልተሳኩም። በ2003 ቴሬናም ፊልም ላይ ያሳየው ተዋናይነት ከፍተኛ አድናቆት አግኝቷል። በ2009 ዋንትድ ፊልም መልሶ ማገገም ጀመረ። በ2010 ዳባንግ ፊልም እጅግ ተሳክቶ ለሳልማን አዲስ የፊልም ምስል ፈጠረለት። በ2015 ባጅረንጊ ባይጃን እና በ2016 ሱልጣን ፊልሞቹ ከፍተኛ ስኬት አስመዝግበዋል። እነዚህ ፊልሞች ከ300 ክሮር ሩፒ በላይ ገቢ አስገኝተዋል። በ2017 ታይገር ዘንዲ ሃይ ፊልምም ከፍተኛ ስኬት አስመዝግቧል። ከ2018 ጀምሮ አብዛኞቹ ፊልሞች ያን ያህል አልተሳኩም። ሬስ 3 2018፣ ዳባንግ 3 2019 እና ሲካንደር 2025 የተጠቃሚው ተቀባይነት አላገኙም። ታይገር 3 2023 ግን በገቢ ረገድ ተሳክቷል። ሳልማን ካን በ2010 ጀምሮ ታዋቂውን የእውነታ ፕሮግራምን ቢግ ቦስ አስተናጋጅ ሆኖ አገልግሏል። የበጎ አድራጎት ስራ ቢንግ ሁማን ፋውንዴሽን የተባለ የበጎ አድራጎት ድርጅት መስርቷል። ድርጅቱ ለትምህርትና ለጤና መስክ ድጋፍ ያደርጋል። የህይወት ፍልስፍና ሳልማን በቅርቡ በቀይ ባህር ፊልም ፌስቲቫል ላይ ስለ ህይወቱ አስደናቂ ነገር ገልጿል። ላለፉት 25 ዓመታት ከቤት ውጪ እራት እንዳልበላና ህይወቱ በመቅረጫ ስፍራ ቤት፣ አውሮፕላን ማረፊያና ሆቴል መካከል እንደሚያልፍ ተናግሯል። በአድናቂዎች ለሚሰጠው ፍቅርና ክብር ሲል ይህን ህይወት እንደመረጠም ገልጿል። ውዝግቦች ሳልማን ካን በህይወት ውስጥ ብዙ ውዝግቦች ገጥሞታል። የተሽከርካሪ አደጋ ጉዳይ 2002፣ መኪናው በ5 ሰዎች ላይ በመውደቁ በ2015 ጥፋተኛ ተብሎ ቢፈረድበትም በይግባኝ ጥፋተኝነቱ ተሽሯል። የጥቁር ቀጭኔ አደን ጉዳይ 1998፣ በ2018 ለ5 ዓመት እስራት ተፈርዶበታል። አሁን በዋስ ላይ ያለ ይግባኝ እያሰማ ይገኛል። ሳልማን ካን በህንድ ፊልም ኢንዱስትሪ ውስጥ እጅግ ተደማጭ ሰዎች አንዱ ሆኖ ይቆያል። ፎርብስ በ2015 እና በ2018 ከፍተኛ ገቢ ካላቸው የዓለም ታዋቂዎች ዝርዝር ውስጥ አስቀምጦታል። የእሱ ሳሉባይ የሚለው ቅጽል ስም በአድናቂዎች ዘንድ በፍቅር ይጠላል። ስላዳመጣችሁኝ አመሰግናለሁ።